ሃይ የዩቲዩብ ፋሚሊዎቻችን እንዴት ናችሁ? ዛሬ ደግሞ የአራስ ብሎግ ይዤላችሁ መጥቻለሁ። ዛሬ እንግዲህ ማየን ክትባት ልንወስዳት ነው። ምን እንደምናደርግ አሳያችኋለሁ። አብራችሁ ይሁኑ። እንግዲህ አውስፊቴ ይሄንን ይመስላል። በ45 ቀን እንደዚህ ቀንሻለሁ ቦርጬን ተጠላሽ እና ስትሆኑ አንድ ነገር ልንገራችሁ። ይሄ ልብስ እንደዚህ ላድርግ እንደ ድሮ ቲሸርት ላድርግ ማለት የለም። ለማጥባት ሊመቻችሁ ነው የምታረጉት ነው። ይሄንን ይመስላል። አሁን ደግሞ ፀጉሬን አሳኪኝ ተመልሼ እመጣለሁ። አሁን ተሳኪ መቻል ማማ እያለቀሰች ነው። ስለዚህ ትንሽ እናጥባትና ልብስ አስቀይር አሳያችኋለሁ። አሬ ጥርሳቱ ልትሄድ ነው እየሳገለ ነው። ሁለተኛ ምሳጠባ አረ ልጆች ምንድነው ባህሪያቸው? ገና በቃ አልቅሷል። ልቧቸው ነው ለሰጣቸው ጥስ ይይዝላል። ባንዴ ልተኝ ነው ማንሳረስ ገለጻይንሽ እንደዚህ አስገሷቸው እንዳይቀረሻቸው ከቀቡ በኋላ እዛ ክትባት ስትከተቢ የኔ ቆንጆ ለማውለቅ እንዲመችሽ ይሳልሳል። ምንድን ነው እሺ? በቃ ጨለሽ እኮ እስኪ ነው እዩልኝ በያቸው። እዩት ልብሼን በያቸው። እኔ ቢያንስ ዛንኳ ለማጥራት ካልተመቸኝ ብለን ሄድን። ወሳሳን ይዤላታለን ዋይፕስ ሶፕ እና ውሃ የረሳ ነው ነገር ነው። ዛሬ ወደ ውጭ ልትወጪ እኮ ነው። ያው እንግዲህ ዛሬ ከወለድኩ 45 ቀን ሆኖኛል። እንግዲህ ዛሬ ያው ማማን ክትባት ልወስዳት ነው። ግን ከዛ በፊት የ45 ቀን አራስ እመስላለሁ ትላላችሁ። እንዴት ነው ቦርጬ ምናምን አልቀነሰባችሁ? ብዙ ጊዜ ሴቶች የምንቸገረው ከወለድን በኋላ ቦርጭ ነው። በእርግጥ ምንም አላረኩበትም እኔ ግን ያው ቦርጫችንን ቀንሰናል ለማለት ያክል ነው። እየደረሰ ነው። አስከትበን ጨርሰናል። ግን በቃ ወይ ስታሳዝን በቃ ሌላውን ባት ልቀጥላሽ አልቻልኩም።
በጣም የምታሳዝነው ስታለቅስ ምናምን በቃ እኔ ራሱ ላለቀስ ነው አብሬ እንኳን ቪዲዮ ልቀርጽ። በቃ እንግዲህ አሁን ወደ ቤት ስንሄድ ያለውን ፓርት ደግሞ አብረን እንቀጥላለን። እየወጣን ነው። አንተ ረጋግታለች። ወደ ቤት እየሄድን ወደ ቤት ደርሰናል። እንግዲህ የሚገርም ቀን ነበረን። አሳዛኝ የሚባልም አስደሳች አይደለም፣ አሳዛኝ ቀን ነበር። አስደሳች መከታተል አሳዛኝ ሁለት ታይም ነው ተፈጥሮ በመጨረሻም ቤታችን ገብተናል። ምን አለጉሽ እዛ? ምን አረጉሽ? በዚህ ጋር በዛ ጋር ለቦታ ወቅኩሻ። በቃ ምን ልበላችሁ ዝብርቅ ያለ ስሜት በተለይ እስከስገባ ምናምን ኖርማል ነው። በቃ ተኝታ ነበረ። ስንደርስ ገባን ውስጥ ሰሞኑን አስመዘገበ ምናምንና ቀጠሮ ላይ ለቀጣዩ ቢያና ሲዘን ከታቢዋ ጋር ሄድ። ከዛ ቁጭ ብለን በቃ ከእንቅልፏ ገና እየነቃች ነው። ከዛ ልክ በአንደኛው ስትሰጣት በቃ ቀወጠችው እና በለስ ነው በቃ እኔ ራሱ ላለቅሽ ሴትዮ እሷን ተሰበኝ ነኝ ትለኛለች። በጣም ከባድ ነበር። ዝብርቅ ያለ ስሜት ነው የሚሰማና ደግሞ በሁለቱም ነው። ገና አንደኛውን ሳጨርስ ወደ አንደኛው ደግሞ ታዞራታለና ከባድ ነው። በጣም ደስ ይላል። በጣም በእውነት ሌላ ጊዜ ሌላ ሰው ልጅ ነው የምታየውና በእርግጥ ፊሊንጉ ለኔ ለልጅ ያው በጣም ስለምሳሳ አንድ ነው። ግን የራስ ሲሆን ደግሞ በቃ በጣም ነው የምሳሳው እና እዛ ራሱ ሴቶቹ ወይኔ አባት ይሻል ነበር እኮ ምናምን ሲሉ በቃ እናት ምን ያክል ማለት በጣም ሩሩ እንደሆነች በቃ በብዙ ሴቶች እዛ አየሁኝና ለካ እኔ ብቻ አይደለሁም አልኩኝ። አዲስ ነገር የለውም በእርግጥ ግን አዲስ አለው እንጂ አዲሱ ነገር ምንድነው? አሁን ባለንበት ታይም ላይ ተከተባ መጣች። በቃ አለቀሰች እዛው ታይም በቃ አለቀ። ግን አሁን 2 ቀን 3 ቀን እነሱም እንደነገሩኝ ከሆነ እስከ 3 ቀን ነው ያው ልትነጫነች ትችላለች፣ ልታለቀስ ትችላለች። ከዚህ በኋላ ያለው ነገር ነው አዲስና እንግዲህ እግዚአብሔር ይርዳን ነው የሚባለው። የዩቲዩብ ፋሚሊዎቻችን እስካሁን የነበረን ቆይታ ይሄን ይመስል ነበረ። አብራችን ስለነበራችሁ እናመሰግናለን። ቤታችንን ሰብስክራይብ እያደረጋችሁ እንግዲህ አዲስ ዩቲዩበሮች ነን። ስለዚህ ሰፖርት አድርጉን። እናመሰግናለን። ባይ